ደራሲ አሊ በውስጣቸው ለሚመላለሰው ታሪክ ርዕስ ሰጥተው ድርሰት ለመጻፍ ይሞክራሉ። ወረቀት ላይ ይጭራሉ፣ ይቀዳሉ። ትንሽ ከታገሉ በኋላ ሐሳብ ይመጣላቸዋል። ህልሜ ብለው ጽፈው ያሰምራሉ። በምናባቸው ግሩም የሚባል ሰው በመፍጠር አጀግነው ወደ ትምህርት ቤት ይልኩታል። ተማር። በትምህርት ቤትም የተለያየ ባህሪ ያላቸውን የክላስ ተማሪዎችን ፈጥረው ይጠብቁታል። አንድ ጆስ የሚባል ታዋቂ ቲክቶከር ሊመዘገብ ወደ ትምህርት ቤታቸው ይገባል። ተማሪዎችም ተደናግጠው በግርምት ቆመው ይመለከቱታል። ደራሲ አሊ በትምህርት ቤት ግቢ ውስጥ ተቀምጠው የምናብ ልጆቻቸውን እየተመለከቱ መጽሐፋቸውን ይቀጥላሉ። ግሩም፣ አስተዋይ፣ ጎበዝ ተማሪ ነው። ጆሲ ደግሞ ዝና አእምሮውን ደፍኖ ሌሎችን ከራሱ በታች አድርጎ የሚያይ ጉረኛ ልጅ ነው። በመካከላቸው አለመግባባት መፈጠር ይጀምራል። ሰበይም ያልኩ የቅርታ ሰው መስይቆ ነው ሳስታል ያልኩ ስላልገባ ደራሲ አሊም በመካከላቸው ያለውን ጠብ ለማጋጋል ግሩምን ያወሩታል። ጆሲ ዛሬ ልክ አልነበረ። እንደዛ ማድረግም እንደዛ መናገርም አልነበረበትም። ግን ደግሞ አልተቀየምኩትም፣ ቅር አላለኝም። ለምን አትለኝም? እሱም እንዳንተ የሐሳብ ልጄ የምናብ ልጄ ነው። በዚህ ቅር ብለዋል። ንገረኛ፣ ወንድነት ተፈታተነ። አንተም አንድ የመልስ ምት ማምታት ፈልገህ ነበር አይደል? ሂድ፣ ደስ ያለህን ያድርግ። ሂድ ምታው፣ ይኸው ስትፈልገው መሃላናቱን ብለህ ገላግለው። ግሩም እንደተባለ ያደርጋል። ጆሲን ፈንክቶት ይዘርረዋል። ቢሆንም ግን ደራሲ አሊ ባደረጉት ነገር ይጸጸቱና ግሩም ከባህሪው አልፎ ጆሲን የገደለበትን ገጽ ቀደው ያወጡታል። እንደዚህ አድርጌ አልጽፍም፣ ነፍሰ ገዳይ አድርጌ አልጽፍም። ገጽ ተቀዳ መውጣት አለበት።